ማሲሞ ዱቲ መቼስ የማያውቀው የለም። ሌክዠሪ እንዳልሆነ ብነግራችሁስ? ልጨምርላችሁ ከነጭራሹ ጣሊያንም አይደለም። በእርግጠኝነት ሁሉም ግሩፕ ውስጥ በዚህ ብራንድ ፍሌክስ የሚያደርግ አይጠፋም። ይህንን ቪዲዮ ለነሱ ላኩላችሁ። ሶሪ ብሮ ሰማን ጋር ምንም ማድረግ አልችልም። ኦኬ ይሄንን ብራንድ ሌክዠሪ ነው ብለን እንድናስብ ያደረገን ሰይጣናዊ የሆነ የማርኬቲንግ ስትራቴጂያቸው ምን እንዳደረጉ ላሳያችሁ። ማሲሞ ዱቲ የሚለው ስም ስትሰሙ አይምሯችሁ ውስጥ የሚመጣው ምንድነው? ፕራዳ፣ ጉቺ፣ የጣሊያን እደ ጥበብ አይደለ? ከጣሊያን ጋር ምንም የሚያገናኘው ነገር እንደሌለ ብነግራችሁስ? ማሲሞ ዱቲ አክቹሊ ኦን የተደረገው በኢንዲቴክስ ካምፓኒ ነው። ኢንዲቴክስ ማለት እነ ዛራን እነ ብሬሽካን ዋሪየርስ እነ ፑሌምቢርን እነዚህን ብራንዶች አጠቃሎ የያዘ የስፔን ካምፓኒ ነው። በጣም ትልቅ ካምፓኒ ነው። ከዛ እነሱ ምን አደረጉ? ምን አደረጉ? ስሙን ማሲሞ ዱቲ ያሉት። ለምን? የጣሊያን እንዲመስልላቸው ማለት ነው። ምክንያቱም ጣሊያን የምናገናኛት ከኳሊቲ ጋር ከእደ ጥበብ ጋር ከሌክዠሪ ጋር ስለሆነ እቺ ድል እንድታመልጣቸው አልፈለጉ። ከዛ ሰው የጣሊያንን ሌክዠሪ እየገዛ እንደሆነ እንዲሰማው ለማድረግ ምን አደረጉ? ከ600 በላይ የሚሆኑ ስቶሮቻቸውን ፕሪሚየም አደረጓቸው። በቃ ኢንቴሪየሩ ምናምን ሰው ዜኛ የገባ እስኪመስለው ድረስ ግራ ተጋብቶ ማለት ነው። ከዛስ ብራንዲንጋቸው ሚኒማል አደረጉት፣ ልክ እንደ ሌክዠሪ ብራንዶች ማለት ነው። ፕራይሳቸውን ቡም ላይ ሰቀሉት። ሰው መዝነብ ጀመራ። ማርኬታቸው ወዲያው ቡም አደረገ። እውነታው ግን ምንድነው? ማሲሞ ዱቲ ቤዚክሊ የዛራ ታላቅ ወንድም ማለት ነው። with better marketing of course actually quality difference አለ። ማሲሞ ዱቲ በጣም የተሻለ ኳሊቲ አለው፣ ግን ያን ያህል ሌክዠሪ የሚያስብለው አይደለም። እዚህ ቪዲዮ አምጥቼ እሰራላችኋለሁ ከፈለጋችሁ የሁለቱን የኳሊቲ ዲፈረንስ። ትሪፍት ያደረኩት ማሲሞ ዱቲ አለ። ኦፍ ኮርስ እኔ የምታውቁኝ ከሆነ ትሪፍት አድናቂ ነኝ። አንደኛ ትሪፍት ያደረኩት ማሲሞ ዱቲ አለ። እሱን አምጥቼ ዛራ ሰሜር እንፈልጋለን፣ እሱ አይጠፋም። ዲፈረንሱን ታያላችሁ ማለት ነው። ቪዲዮ ሰራላችኋለሁ። ሶ ይሄንን ስለ ማሲሞ ዱቲ ከዚህ በፊት ታውቁ ነበር ወይስ አስገርሟችኋል? ኮሜንት ላይ ሀሳባችሁን አስቀምጡልኝ። ፒስ